ክብር ለጌታ ይሁን። አጠገባችሁ ላለው ሰው ቃሉን ሊሰማ ዝግጁ ነው ወይ በሉት። ጨብጡ። አጠገባችሁ ያለውንም ሰው ያዙና ቀጣዩ ጊዜ ላልላችሁ ይችላል። አሁን መግቢያ ላይ እንድላችሁ እንድትሉ ፈልጋለሁ። ፊቱን እያያችሁ እጁን ጨብጡና የእግዚአብሔርን ቃል ልትሰማ ዝግጁ ነው ወይ በሉት። ዋሰገር መጨሴን ኪገጉድሳ እንዴት እሺ፣ የእግዚአብሔርን ቃል እንሰማለን። ጥቂት ጊዜ ነው የሚጠቀመው፣ ምክንያቱም ሰዓት ኦልሬዲ ሄዷል። ከሰዓት ጋር አልሄድም። ሰፊ ነገር ቢሰጣችሁ ቢያስተምራችሁ ደስ ይለኛል። ነገር ግን እንደ መልእክት አድርጌ አቀርባለሁ። አንደኛ ነገሥት ምዕራፍ 18:30 እና ሉቃስ 12:49 እስከ 53 ባለው ክፍል ላይ በሁለቱም ክፍል ላይ ሆኜ መልእክቱን አካፍላችኋለሁ። የደረሰ ሰው ካለ ቢያነብልኝ ደስ ይለኛል። እዛው ቁጥሩ 30 ብቻ። ኤልያስም ሕዝቡን ሁሉ ወደ እኔ ቅረቡ አላቸው። ሕዝቡም ሁሉ ወደ እርሱ ቀረቡ። በእርሱ የነበረውን የእግዚአብሔርን መሠዊያ አበጀ። ኤልያስም ስሜ እስራኤል ይሆናል የሚል የእግዚአብሔር ቃል እንደደረሰለት እንደ ያዕቆብ ልጆች ነገድ ቁጥር 12ቱን ድንጋዮች ወሰደ። ከድንጋዮቹም ለእግዚአብሔር ስም መሠዊያ ሠራ። በመሠዊያው ዙሪያ 2 መስፈሪያ እህል የሚያህል ጉድጓድ ቆፈረ። እንጨቱንም በተርታ አደረገ። ወይፈኑንም በብልቱ ቆረጠ። በእንጨቱም ላይ አኖረና 4 ጋን ውሃ ሙሉ በሚቃጠለው መስዋዕትና በእንጨቱ ላይ አፈሰሰ። አፍስሱ አለ። ደግሞም ድገሙ አለ። እነርሱም ደገሙ። እርሱም 3ኛ አድርጉ አለ። 3ኛም አደረጉ። ውሃውም በመሠዊያው ዙሪያ ፈሰሰ። ደግሞም ጉድጓዱን በውሃ ሞላው። መስዋዕተ ሰርክ በሚቀርብበት ጊዜ ነቢዩ ኤልያስ ቀርቦ አቤቱ የአብርሃምና የይስሐቅ የእስራኤል አምላክ ሆይ አንተ በእስራኤል ላይ አምላክ እንደሆነ እኔ ባሪያዬ እንደሆኑ ይህንንም ሁሉ በቃል እንዳደረግሁ ዛሬ ይገለጥ። አንተ አቤቱ አምላክ እንደሆነ ልባቸውንም ደግሞ እንደመለስህ ይህ ሕዝብ ያውቁ ዘንድ ስማኝ፣ አቤቱ ስማኝ አለ። የእግዚአብሔርን እሳት ወደቀች። የሚቃጠለውንም መስዋዕቱንም እንጨቱንም ድንጋዮቹንም አፈሩንም በለች። በጉድጓዱም ውስጥ ያለውን ውሃ ላሰች። ሕዝብም ሁሉ ያንን ባዩ ጊዜ በግንባራቸው ተደፍቶ የእስራኤል የእግዚአብሔር አምላክ ነው አሉ። ኤልያስም ከባኦል ነቢያት 1 ሰው እንዳያመልጥ ያዙ አላቸው። ያዙአቸውም። ኤልያስም ወደ ቂሶን ወንዝ ወስዶ በዚያ አሳረዳቸው። ጌታ ይባርክ። አሳረዳቸው ይላል ሉቃስ ወንጌል ምዕራፍ 12:49 እኔ አነባለሁ ጊዜ ለመቆጠብ ያህል። እሺ 49 49
12:49 በምድር ላይ እሳት ልጥል መጣው። በምድር ላይ እሳት ልጥል መጣው። አሁንም የነደደ ከሆነ ዘንድ ምን ይፈልጋለሁ? ቁጥር 50 ነገር ግን መጽሐፍ ቅዱስ ይዛችኋል? እስቲ መጽሐፍ ቅዱስ የያዛችሁ ከፍ አድርጉ። መጽሐፍ ቅዱሳችሁን ከፍ አድርጉ። ብዙ ሰራዊት አለ። እግዚአብሔር ይባርካችሁ። እሺ ተከታተሉ። ነገር ግን የሚጠመቃት ጥምቀት አለች እስክትፈጸም ድረስ እንዴት እጨነቃለሁ? በምድር ላይ ሰላምንም ለመስጠት የመጣው ይመስላችኋልን? እላችኋለሁ አይደለም፣ መለያየትን እንጂ። ምንን እንጂ? መለያየትን እንጂ። ቁጥር 52 ቁጥር 52 ከአሁን ጀምሮ በአንዲት ቤት 5 ሰዎች ይኖራሉና ሶስቱም በሁለቱ ላይ ሁለቱም በሶስቱ ላይ ተነስተው ይለያያሉ። አባት በልጁ ላይ፣ ልጅም በአባት ላይ፣ እናት በልጅዋ ላይ፣ ልጅዋም በእናቷ ላይ፣ አማት በምራቷ ላይ፣ ምራትም በአማቷ ላይ ተነስተው ይለያያሉ ይላል። ክብር ለእግዚአብሔር ይሁን። ምን አይነት ወንጌል ነው? ምን አይነት ቃል ነው እያነበብን ያለ ነው? የክርስትና ዋና ዓላማ ነው እያነበብኩላችሁ ያለው። ሊያካፍላችሁ በሚፈልገው ይሄ ነው። እዚህ ጋር ሉቃስ ሲጽፍ ማን ያስተማረውን ቃል ነው እያስተማረ ያለው? ኢየሱስ ክርስቶስ ሐዋርያቶችን የተሰበሰበውን ሕዝብ ያስተማረውን ቃል ነው እያስተማረ ያለው። ራሱ ኢየሱስ የክርስትናው መሪ፣ የወንጌል መስራች፣ ከሰማይ መንግስቱን ሊሰራ በምድር ሊያጸና የመጣ ሕግን ሊፈጽም የመጣ ኢየሱስ መድኃኒታችን ኢየሱስ ክርስቶስ ነው እንደዚህ እያለ ያለው። ምን ሊያደርግ መጣው? በምድር እሳት ልጥል መጣው። አሁንም የነደደ ዘንዳ ምንም የሚፈልግ ነገር አይኖርም እያለ ነገር ግን የሚጠመቃት ጥምቀት አለችኝ። ምንም ቢሆን ጥምቀት የሚጠመቃት ጥምቀት አለችኝ ይላል። እስክትፈጸም ድረስ እንዴት ይጨነቃለሁ? እስክትፈጸም ድረስ እንዴት ይጨነቃለሁ? በጣም የሚገርመኝ ነገር እዚህ ጋር እንደዚህ ብሎ ይጠይቃል። እንደገና በምድር ላይ ሰላምንም ለመስጠት የመጣው ይመስላችኋልን? ይላል። ምን ማለት ነው? በምድር ላይ መጀመሪያ በምድር ላይ እሳትን ልጥል መጣው። ከነደደ ምንም አልፈልግም ማለት። ከዛ ወረድ ብሎ ቢጠመቃት ነገር አለ። እስኪጠመቃት እንዴት ይጨንቀኛል አለ። ከዛ በኋላ ምን ይላል? ሰላምን ሊሰጥ ወይም ሰላም ይዤላችሁ የመጣው ይመስላችኋልን? ይላል። ከዚህ ቃል ኮንቴክስት በምናይበት ጊዜ ወደ ምድር የእግዚአብሔር ልጅ ኢየሱስ ክርስቶስ የመጣው ሰላምን ሊሰጣችሁ የሚለው ለሚያምኑት አይደለም፣ ለሚከተሉት አይደለም። ጌታ ኢየሱስ ክርስቶስን ለሚያምኑ ለሚከተሉት ሳይሆን በዚህ ምድር ላይ ሰይጣን ለመሰረታቸው
ያሳሰባቸው ሰዎች ነው። ክብር ለኢየሱስ ይሁን። ትንቢተ ኢሳይያስ ላይ እንደዚህ ይላል፣ ክፉዎች ሰላም የላቸውም ይላል አምላኬ ይላል። ክብር ለኢየሱስ ይሁን። ክፉዎች ምን የላቸውም? ሰላም የላቸውም። ስለዚህ ለክፉዎች ከክፉዎች ሰላምን የሚከለክለው ማን ነው ብትሉት ኢየሱስ ክርስቶስ ራሱ። ኢየሱስ ክርስቶስ ራሱ ከማን ሰላምን ይነሳል? ከማን ሰላምን ይነሳል? ከክፉዎች፣ ከአመፀኞች፣ ከኃጢአተኞች፣ ከተንኮለኞች፣ ከትዕቢተኞች ኢየሱስ ክርስቶስ ወደ ምድር የመጣው ምን ሊወስድ ነው? ሰላማቸውን ሊወስድ። ሰላማቸውን ሊወስድ ነው ኢየሱስ የመጣው። ኢየሱስ ጋር ማስመሰል የለም። ኢየሱስ ጋር ማጭበርበር የለም። ኢየሱስ ጋር ለይስሙላ መቅረብ የለም። ኢየሱስ ጋር ኢረካሽ ተወዳጅነት የለም። እንደምንም እያልክ የሚባል ነገር የለም። ኢየሱስ የሚሰራ ከቆረጡት ጋር ነው፣ ከቆሙት ጋር ነው። አሁን ይላቸዋል፣ አሁን ተዘጋጁ ይላል። ተዘጋጁ። ምን ልትሆኑ? ጦርነት ይመጣባችኋል፣ መሰደድ ይመጣባችኋል፣ ጭንቅ ይሆንባችኋል፣ ትጨነቃላችሁ። ምክንያቱም አባት በልጁ ላይ፣ ልጅ በአባት ላይ፣ በአንድ ቤት በሚኖሩ ሰዎች እንኳን ምን ይሆናል? መለያየት ይመጣል። አንዱ እኔን ይላል፣ አንዱ ሰይጣንን ይላል፣ አንዱ አመፃን ይላል፣ አንዱ ክፋትን ይላል፣ አንዱ ራሴን ይላል። አመፃው ይጧጧፋል፣ ይቀጥላል። ምክንያቱም ግማሹ የራሱ ፍላጎት፣ ግማሹ ዓለምን፣ ግማሹ ሰይጣንን የሚከተል ነው። እዛ መሃል ላይ አንዱን ይይዝና ወደ እኔ መልሰዋለሁ። ከዛ በኋላ ግብ ግብ ይፈጠራል፣ ጦርነት ይሆናል። ዝግጁ ናችሁ? ዝግጁ ናችሁ? የቤተ ክርስቲያንን ዓላማ ለማስፈጸም ዝግጁ ናችሁ? መጣልሽ ደውም ሲል ዋራታ ከተነው ማይሽ መጣልሽ ለሜዶ መጣልሽው አመጣከው ያማንሽ ካላሳዳለ መጣከውሽ አመጣካ ኢየሱስ ክርስቶስ አወንተን ጉዳይ የለም። ክርስቶስን ለመከተል ክርስቲያን ለመሆን የክርስትና ዓላማ ለማስፈጸም ዝግጁ ከሆንክ አባት አንተ ላይ ይነሳል፣ እናት አንቺ ላይ ትነሳለች፣ ሕዝብ በሕዝብ ላይ ይነሳል። ክርስቶስን የሚልና ክርስቶስን የማይል ፍላጎቱን የሚመራ ቡድን ይመሰርታል፣ ግን ይሆናል። ሰላም ይጠፋል፣ ጦርነት ይሆናል፣ ግብ ይፈጠራል። ይህ እኮ ሲሆን አተቀጋኝ ልበክ ለከመን ፊል እርካሽ ተወዳጅነት አይሰራም። ፍሬያማ ልትሆኑ ከፈለጋችሁ መጽሐፍ ቅዱስ ይላችሁ አንብቡ። መጋቢዎች ያስተምራሉ፣ ተማሩ። እኔ ግን እዚህ ውስጥ ያነበብኩትን ጌታ በውስጥ ያስቀመጠኝን መልእክቴን ተናግሬ ነው የሚጨርሰው። ኢየሱስ ጌታ ነው። እንዲህ የሚል ርዕስ ነው የሚሰጣችሁ። እሳት ይኑራችሁ። እሳት ይኑር። እሳት እሳት የሌለ ክርስትና ነፃ ክርስትና ነው። እሳት የሌለው ቤተ ክርስቲያን በጠላት ዘንድ የተናቀ ነው። እሱ ምንም አይደለም የሚባል ማህየም ይጨተከለ እሰፈራ ባያከለ ለቃቃ ጊር በክርስቲያና አይጨተከለ ማሚስ ዛመረው ኮራን ሃሌሉያ ወይ ኮራን ኢየሱስ ጌታ ነው ወይ ኮራን ቤተ ክርስቲያን አያቻሽ ነው ወይ ኮራን ሰመሮ ይተው
ኮራ ክርስቲን ኢማን መስሎ በክርስቲን ኢማን መስሎ ኢማን መንግስት አግሰው ዋሱሚ ለውጥ ደግሞ በቤተ ክርስቲያን ሚሽሚሾ በቤተ ክርስቲያን ኢየሱስ ሞይሾ በቤተ ክርስቲያን ቁቆ በቤተ ክርስቲያን ኪያውሎ በቤተ ክርስቲያን ፎሪና ኡቦ በቤተ ክርስቲያን ሸጣን ግቢ በመጣሞ በቤተ ክርስቲያን ማን ሰው ማን ውጤት ካውጤት ቀበለን መላውጥ ነው ገቴደ ቆበ ገቴደ ሱም ክርስቲን ገቴደ ይቅር ኢሳት ይኑራችሁ ወገኖች ኢሳት ኢየሱስ ክርስቶስ አማናም ወይተካ ጫወታ ድበጋን ተከመረ ድበጋን ነው መረዩ ኢየሱስ ዋሩሞ ቢጣቂሰነት ጣቂሱም ለሳኒ ቤዳ ኮይወጭት እኮ አንቂት በለሰ ገጅ ጉደሪካ ውይቲቱ ይክ ዋሱ ምኤሄቺ እሴት ነው ዋት ተባ እሴት ነው ዋ ኤሄቺ ተባው ጉደሪያ እኮ መንፈስ ሚክሚክ ተከኖራ ኮረዳ እስቲ ሊባችሁንና አእምሯችሁን ክፈቱ ይወዶይቴ ዙሪያችሁን ይዩ እቤታችሁን ይዩ ክርስትናችሁን ፈትሹ ኢሳቱ ነዷል ወይ አልነደለም ቂጣን ካይኒ ታውቁ ኮዮ ጣንቁ በላ አማናሞ ይተወሽ ከንቶ አስረድጬ ተናግሬ ነው የሚጨርሰው ያለንን ጥቂት ደቂቃ ኢሳቱ ካለደለ ኢሳቱ ከሌለ ኢሳቱ የማይቀጣጠል ከሆነ የማያቀጣጥል ከሆነ ቅናት የማይሰማ ከሆነ ክርስቶስ የሚል ህይወት ከሌለ አንተ ላይ ያለው ያክፉ ነው ወንድሜ እህቴ ተይዘሃል ማለት ነው። መጸለይ ካልቻልክ መጾም ካልቻልክ ቃሉን ካላልክ ካላነበብክ ጌታ ሆይ ተናገረኝ ካላልክ ጌታ ካልተናገረ የጌታ መገኘት ካልተሰማ ተይዘሃል። ውሪቶላ ሼጣን አፉሮላ ዶአ አፉሮን ጎጮላ ኮጆር ፍሬነን ከባል ፍሮበስ ጦፎሞን ከተማ ኪያኖ ዘነጦላ ኢሳት የሌለ ክርስትና ከናንተና ከኔ ህይወት በኢየሱስ ስም የራቀ ይሁን። ምንም እንኳን የለም። ወሰንም ኤልያስ ቅድም ባነበብንበት ቦታ ላይ አብዲውን ተገናኝቶ ምንድን ነው ያለው? እኔ አሁን መጥቻለሁ አለ። እንዴ አንተ እኮ ነው ስትፈለግ የኖርከው፣ በአገር ምድር ላይ ስትታሰሱ እኮ ነው የነበርከው። መንግስት ኮማንዶዎችን ልኮ ወታደሮችን ፖሊሶችን አሰማርቶ ምድሩን ሁሉ እያሰሰ የነበረው አንተ እኮ ነው አለ። ታዲያ ያው መጥቻለሁ በል። አብዲው ማለት የወታደሮች መኮንን ኮሚሽነር ማለት ነው። የፖሊሶች የወታደሮች የሀገሩ መሳሪያ የሚታጠቁ ሰዎች ሁሉ መኮንን ማን ነው? አብዲው ነው። ግን አብዲው ለአክዓብ ይሰራል እንጂ አብዲው የእግዚአብሔር ሰው ነው። ኤልያስን እንዲህ ብሎ እየተናገረ ያለው ምን ለማድረግ ፈልጎ ነው? ሊደብቅ ፈልጎ ነው። አረ ያሱስ እኮ ነው። አረ እየፈለጉ እኮ ነው። አንተ እኮ ነው የምትፈልገው። ስለዚህ ናና ልብስን እኔ ኢሳት ያለ ሰው እኔን ማንም ሊይዘን አይችልም።
አሁን የመጣሁት እግዚአብሔር ስለላከኝ ነው። አሁን አንተ ሌላውን ነገር ተውና ምኑን ወደ አክዓብ ሂድና አክዓብንና ህዝቡ አክዓብን ጥራው፣ ህዝቡንም ይዞ እንዲመጣ አድርግ። ህዝቡ የእግዚአብሔር ነው። ህዝቡ የአብርሃም ነው። ህዝቡ የይስሐቅ ነው። ህዝቡ የያዕቆብ ነው። ከህዝቡ ጋር እግዚአብሔር ያልጨረሰ ነገር አለ። ከዛ ምናልባት እኔም ችግር ውስጥ እንዳታስገባኝ፣ እኔ እንደውም እንደዚህ ሊያደርግ ይችላለሁ። ሀምሳውን በአንድ ቦታ የደበቁት የእግዚአብሔር ነቢያቶች አሉ፣ እነሱ ላይ ይጨምራለሁ። ኦኬ፣ ጥሩ ነው። መልካምነት ጥሩ ነው። መልካም ሰው ነው። እግዚአብሔር ነው የሚተወግነው፣ ሰይጣንን አይደለም። የሰይጣንን ማህበር ሳይሆን እግዚአብሔርን ነው የሚተወግነው። ጥሩ ነው። አሁን ግን የሚልህን አድርጋለህ። እባክህ አንተን እኮ መንፈስ ቅዱስ እኮ ይጠብቃል። አንተን እኮ መንፈስ ቅዱስ ይሸሽጋል፣ ክፉ እንዳያገኝ። አንተ እኮ አቻማይገኝ የእግዚአብሔር ሰው ነህ። 3 ዓመት ተኩል ሙሉ ሰማይን ዘግተህ እኮ የት እንደገባህ ያልታወቅ ሰው ነህ። መንፈስ ቅዱስ እኮ ይወስዳል። እኔንና አክዓብን ሊታገናኘን ነው ወይ? ሊታጋጨን ነው ወይ? እኔ እኮ በምስጢር የሚሰራ ሰው ነኝ ስል በእግዚአብሔር ይላለሁ። አክዓብን ሊያገኝ ነው የመጣሁት። ኢየሱስ ጌታ ነው። ኧረ ኢየሱስ ጌታ ነው። ኧረ ኢየሱስ ጌታ ነው። እግዚአብሔር ቆራጥና ደፋር ሰዎች ከመካከላችሁ ያንሳ። እህቶችን፣ እናቶችን፣ ሕፃናቶችን እግዚአብሔር ያንሳ። እንደነ ዳዊት ያሉትን እግዚአብሔር ያንሳ። ዋኪሶን ረስኪሶን አተከመንቻንኪ ማለት ዋይስኪሴ ሙላኮ መንቺሴ ሙላኮ ክርስቲያንቺሴ አንጊ ማለት ከሰብዩ አንጊ ማለት ከሞለ ከላምበለ ወጭኩዮ አስተናገድ ኩዮ ዋዮ ሂኖ es ሙላኮ መንቺሴ ከሰውኖ መንቺሴ ዲናይና es መንቺሴ ዲና ኢለገ ኪንዋ ክርስቲያንስ ከዛ በኋላ አክዓብ ጋር ሄዶ ቀጥታ ወደ ሄደና አይ ኤልያስ ተገኝቷል። ኤልያስ ምን ሆኗል? ተገኝቷል። ስለዚህ ኤልያስ አንተን ራሱ ለምን አታመጡ? አይ ማምጣት አይደለም፣ አንተን ራሱ ፈልገዋል። አንተን ራሱ ምን አድርጓል? ፈልገዋል። ከዛ ህዝቡንም ፈልገዋል አለ አክዓብ። ከዛስ የበዓል ነቢያቶችንም ፈልገዋል አለ። ሁላችሁም ወደ ቀርሜሎስ ተራራ እለፉት ብሏል። ወደ ቀርሜሎስ ተራራ ሁሉም